ዓለም አቀፉ የሴቶች ቀን ማርች 8 በዓለም አቀፍ ደረጃ መከበር ከጀመረ 114ኛ ዓመቱን ሲደፍን በሀገራችን ኢትዮጵያ ደግሞ 49ኛውን ይዟል። በመሆኑም በዕለቱ መድረክ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት ምኩሪያ እንዳሉት በማናቸውም ዘርፍ ለሚከናወኑ የልማት ተግባራት ስኬት የሴቶች ሁለንተናዊ ተሳትፎ በእጅጉ ወሳኝ ነው ብለዋል። ሴቶች በማህበራዊ፣ በኢኮኖሚያዊ፣ በፖለቲካው ተሳትፏቸው እንዲረጋገጥ እና እንደ ሀገር በፖለቲካው፣ በማህበራዊው፣ በኢኮኖሚው እናመጣለን ያለው ለውጥ የሚረጋገጠው ማን ሲሳተፍ ነው? ሴቶች ሲሳተፉ ነው። ወይዘሮ ገነት አያይዘውም ተሳትፏቸው የሚገለጸውም አብዛኛውን የህብረተሰብ ክፍል የሚሸፍኑ ከመሆናቸውም በላይ አሁን በተሰማሩበት የአመራርነት ቦታም ጉልህ ድርሻ እያበረከቱ መሆናቸውንም አመላክተዋል። ሴቶች በተሰማሩበት መስክ ላይ ውጤት ከማምጣት አኳያ ደግሞ ልዩ ስጦታ ያላቸው ተፈጥሮ የለገሳቸውና ታማኝነት ያላቸው በስራቸውም ትጉ የተሰጣቸውን አብዝቶ መስጠት የሚችሉ ስለሆነ ሴቶችን ማሳተፍ ለሀገራዊ ብልጽግናም ለክልላችንም ለማህበረሰባችንም ለውጥ ወሳኝ እንደሆነ የሚያሳይ ነው። በዕለቱም የቤንች ሸኮ ዞን ሴቶች፣ ወጣቶች፣ ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ውቢቱ ገምታ እንደገለጹት ዓለም አቀፉ የሴቶች ቀን በዓል እንደ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ ላይ የመጠቃለሉ ሚስጥር በወረዳው በልማት ተሳትፏቸው ሞዴል እየሆኑ የመጡ ሴቶችን የልማት ተሳትፎ ይበልጥ የሚያነሳሳም ጭምር ነው ብለዋል። ሴቶች በኢኮኖሚ በፖለቲካ እና በማህበራዊ ምን ይመስላሉ የሚለው ነገር ነው ከፍ ብሎ የተነሳውና ሴቶች በኢኮኖሚ በአንደኛው ደረጃ ስንሄድ አሁን ላይ ተሞክሮ የሚሆኑት ለሌላው ቀበሌ አልፎ ለሌላው ክልልም ተሞክሮ መሆን አለበት የምንለው ስራዎችን ሰርቶ ዛሬ ላይ ያየንበት ሂደቶች አሉና የዘንድሮ ዓለም አቀፍ የሴቶች ቀን ማጠቃለያ እንደ ደቡብ ምዕራብ ኢትዮጵያ ክልል በሰሜን ቤንች ወረዳ መካሄዱ የወረዳውን ሴቶች የልማት ተሳትፎ ይበልጥ የሚያጠናክር ከመሆኑም በላይ ለወረዳው ትልቅ እድልም ነው ያሉት የሰሜን ቤንች ወረዳ ዋና አስተዳዳሪ አቶ ስንታየው ፍቃዱ በወረዳው የሴቶችን አቅም ለማጠናከር በሚደረገው ርብርብ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያበረክቱ ይገባል ብለዋል። ሴቶች ሁሉም አቀፍ በሁሉም አቀፍ ላይ ተሳትፏቸው በፖለቲካም፣ በኢኮኖሚ፣ በማህበራዊ ተሳትፏቸው የላቀ እንዲሆን ፈጣን መሆን አለበት። ሁሉ አቀፍ ፈጠራና ፍጥነት የተሞላበት ሆኖ ስለዚህ ሴቶች ከመናገር ከነጻነት አልፎ በኢኮኖሚም በሁሉም የበለጸገ እንደሆን የሀገሪቷ ትራንስፎርሜሽን አጀንዳ ውስጥ አንዱ የሴቶችን ተሳትፎ አቅም ማጎልበት ስለሆነ ኢምፓወር ማድረግ ግድ ስለሆነ ስለዚህ 50% እኩልነቱ ለማረጋገጥ የተሰራ ያለው ስራ ላይ የነሱ አስተዋጽኦ ከፍተኛ ነው ብለን እኛ በተሰጠው አቅጣጫ መሰረት ዛሬ ቀኑ ለየት ባለ መልኩ ጉብኝት አድርገናል። የውይይት መድረክ አዳራሽ ላይ አድርገናል። አሁን በተግባር የቃሻውንም ስናይ እጅግ ደስ የሚል ነው። በማጠቃለያ መርሃ ግብሩ ላይም ዓለም አቀፉን የሴቶች ቀን መነሻ በማድረግ በዓለማችንም ሆነ በሀገራችን ደረጃ ተጽዕኖ ፈጣሪ ስለሆኑ ግንባር ቀደም ሴቶች ዳሳሽ ሰነድ በሚዛን ቴፒ ዩኒቨርሲቲ መምህርት ቃል ኪዳን ኃይሉ ለዕለቱ ታዳሚያን ገለጻም ተደርጎላቸዋል። በዚህ የማጠቃለያ መርሃ ግብር ላይም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የዞንና የወረዳ አመራር አካላት እንዲሁም የሴቶች ጥቃት መከላከል ፎረም አባል የሆኑ ተቋማት አመራሮች የተሳተፉ ሲሆን በሰሜን ቤንች ወረዳ ቃሻ ቀበሌ የሞዴል ሴቶችን የልማት እንቅስቃሴ ምልከታ በማድረግ የዕለቱ መርሃ ግብር ተጠናቋል።